ከባድ ውሸት ከነገርከኝ እሸልምሃለሁ። ከባድ ውሸት የዙር ኡዱ የተደረገበት ጎርፍ ሆኖ ደረሳ ወስዶብኝ ያውቃል። ግን ይሄ የደረሳው አሁን ዝም ብሎ ይዘላል። ዲቢው ሲያቋርጥ አብሮ ዝም ይላል። ለዲቢው ፍላጎት ይመስላል። ጌታ ሸኽታ ለነብዩና ለአላህ ውዴታ መጀመሪያ መዝለል አለብን አሉ። ለነብይ በዕዲ ባላሉ ሙስጦፋ የጌታውን ጌታ ነብይ ባል ነው ይፋሏቸው። ከኔ በኋላ ነብይ የለም ባላሉ ኑሮ ረሱል ሰለላሁ ዐለይሂ ወሰለም ሰይዱል በአን ነብይ ብለን ነበር እንጂ ወልይ የሚል የለም ነበር አሉ። አስተግፊሩላህ አልዓዚም። በጣም ሸርዒ ናቸው። ባናቱ ተተከለ ካነ ነብየን ባዕዱ ሰይዲ ቡሽራ ማለው ሐዱ አሏቸው። ከኔ በኋላ ነብይ የለም ባላሉ ኑሮ ሰይድ ቡሽራን ሐድ የሌለው ዲካ የሌለው ከኡል አዝሞች የሚቆጠር ነብይ ብለን ነበር የምንላቸው አሉ። በዚህ ቋንቋቸውን ላታውቁ ትችላለህ። እነሱ ሌላ እያነበቡ ነው የሚቀሩልህ። የለውሐል መሕፉዝ ለውሐል ሙዕለም በስራቸው ነው በአይናቸው ወርወር አድርገው የሚያነቡት ነገር ነውና አቤት ውሸት